ሰላም ጤና ይስጥልን። ዛሬ ስለ ማንቀጥቀጥ ወይም ሲዥር ብለን የምንጠራው አንዳንድ ነገር እንላለን። ሲዥር ወይም ማንቀጥቀጥ የምንለው የሚከሰትባቸው ዋና ዋና ምክንያቶች በመጀመሪያ ደረጃ ኢፕለፕሲ ወይም የሚጥል በሽታ ያለበት ሰው በተደጋጋሚ ሲዝ ሊያደርግ ይችላል። ሌላው ኢንፌክሽን ለምሳሌ ወባ ኦር ማላሪያ፣ ሜኒንጃይተስ ኦር የማጅራት ገትር፣ ሄድ ኢንጁሪ የጭንቅላት መጎዳት በተለይም ወድቆ ሊሆን ይችላል ከሞተር ላይ ከእንዲሁ ግራውንድ ላይ ሊሆን ይችላል። ሌላው የስኳር መጠን መቀነስ ሃይፖግላይሴሚያ የምንለው ይህም ለአንዱ ለመንቀጥቀጥ ዋና ምክንያት ሊሆን ይችላል። ሌላኛውና ዋናው ነገር በተለይም ለህፃናት ከፍተኛ የሆነ ሙቀት መጨመር፣ የሰውነት ሙቀት ሲጨምር ሊያንቀጠቅጥ ይችላል ማለት ነው። እነዚህና ሌሎችም ዋና ዋና የመንቀጥቀጥ ዋና ምክንያቶች ናቸው ማለት ነው። እንግዲህ አንድ ሰው በሚንቀጠቀጥበት ሰዓት ወይም ሲዝ በሚያደርግበት ሰዓት ምን ማድረግ አለብን የሚለውን ስናይ stay with the patient and call for help። ፔሸንቱ ወይም ከሚንቀጠቀጠው ሰው ጎን መሆን መቻል አለብን። እርዳታ ካስፈለገም ሌሎች ሰዎችን መጥራት መቻል አለብን። ሌላው ደግሞ ሰውየውን በጎኑ ማስተኛት። ይህ ለምን ይጠቅማል? ጋስትሪክ ኮንቴንት አስፓይሬት እንዳያደርግ ትን እንዳይለው ይጠቅመናል ማለት ነው። ሌላኛው ፕሮቴክት ዘ ሄድ ፎር ኢንጁሪ፣ ጭንቅላቱ በሚንቀጠቀጥበት ሰዓት እንዳይጎዳና ከመሬት ጋር ወይም ከሌላ ባዕድ አካል ጋር እንዳይጋጭ ትራስ ሊሆን ይችላል ወይም ልብሳችን አውልቀን እንደ ትራስ ተጠቅመን ጭንቅላቱን ከመጎዳት ማዳን መቻል አለብን። ሌላው የጠበቁ ልብሶችን ታይት ያደረጉ ልብሶችን ማላላትና መፍታት መቻል አለብን። በተለይም ደግሞ አንገት አካባቢ ያሉ ልብሶችን ማላላት መቻል አለብን። ሌላኛው ወደ አፉ ምንም አይነት ነገር ምግብም ይሁን መጠጥ ማንኛውንም ነገር ማስገባት መቻል የለብንም። ምክንያቱም ሰውየው ንቁ ስላልሆነ ትንታ እና መታነቅ ሊፈጠር ስለሚችል ወደ አፉ ምንም አይነት ነገር ማስገባት መቻል የለብንም። ሌላኛው ነገር ምንድነው? መንቀጥቀጡን በኃይል ለማስቆም መሞከር መቻል የለብንም። በቃ መያዝ የለብንም ሰውየው እጁንም ሆነ እግሩንም ጀስት እንዳይጎዳ መከላከል እንጂ መንቀጥቀጡን ለማቆም መሞከር የለብንም። ሌላኛው በአካባቢ ያሉ ጎጂ ነገሮች ስለታም ነገሮች ሊሆን ይችላሉ፣ ሌሎች ሃርድ ማቴሪያሎችን ማስወገድ መቻል ይኖርብናል ማለት ነው። ስለዚህ ልክ መንቀጥቀጡ እስኪያቆም ድረስ እኛ ከጎን ሆነን መጠባበቅ መቻል ይኖርብናል ማለት ነው። መንቀጥቀጡ ካለቀና ካቆመለት በኋላ አረጋግተን ልብሱን አልብሰን ነግረን ወደ ተፈላጊው ሕክምና ቦታ ማድረስ ይኖርብናል ማለት ነው።